የአዶናይ ደግሞ ይሄ መቅለብለብ እኔ ሲከሰከስ ነው የማየው። ሟርት አይደለም የምናገረው፣ ጥላቻም አይደለም የምናገረው። አይ ኬር ሰፈሮች ዋሃብያዎች ማለት ነው። ኹጥባቸው የነበረው አዶናይ ነበር። የአዶናይ ራስ አዶናይ ሰግጥ ብሎ ተሸለመ እያለ ኹጥባ ላይ ሚንበር ላይ ቆሞ እያወራ ነው ኡስታዝ ተብያችሁ ማለት ነው። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። አዶናይ ቲክቶከር አዶናይ ጋር በተያያዘ ሰግጥ ፈምስ የሚል ፈሊጥ መምጣቱን ታውቃላችሁ። ብዙ መነጋገሪያ እየሆነ ቆይቷል። አብሽር አቦ አብሽር ተከተላት ይችውም ኮረዳ የንጉስ ሚካኤል የተንታጅ ባር ልጅ ናት በለልኝማ ተንታቲዮ አይደለም ወይ ወረናና ተንታ ትላንትና ጁምዓ ነበር አይደል? የታይ ሰፈሮች ዋሃብያዎች ማለት ነው። ኹጥባቸው የነበረው አዶናይ ነበር። የአዶናይ ራስ አዶናይ ሰግጥ ብሎ ተሸለመ እያለ ኹጥባ ላይ ሚንበር ላይ ቆሞ እያወራ ነው ኡስታዝ ተብያችሁ ማለት ነው። አዶናይ እኮ የሌላ እምነት ተከታይ ነው፣ ክርስቲያን ነው አይደል እንዴ? አይደለም ሰግጥ ሌላ ነገር ብሎም ይሸለም። ይሄ ምቀኝነት ካልሆነ በስተቀር እንዴት ነው አንድ ኢስላም ነኝ መምህር ነኝ ብሎ የሚል ሰው ኹጥባ ላይ ቆሞ ስለ ሌላ እምነት ተከታይ ሰግጥ አለ ብሎ የሚያወራው? እናውቃለን፣ ቲክቶክ ትጠቀማላችሁ። ነገር ግን ስለ እስልምና ክብር ቢኖራችሁ እስልምናን ብታውቁት ኖሮ ያ ሚንበር ላይ ስለ አንድ የሌላ እምነት ተከታይ አሉባልታ እዛ ጋር ተቀርባላችሁ። እንደዚህ ያሉ የቲክቶክ ወሬ እናንተ ናችሁ። መጅሊስ ላይ ህዝበ ሙስሊሙን ትመራላችሁ ተብላችሁ የተቀመጣችሁት። እሱ ሰግጥ ብሎ እኮ ያለው ለእንደናንተ አይነቶች በእምነታቸው ላይ ለሚሰግጡ ሰዎች ነው። ምንም ብሎ ይሁን ምን ተሸለመ ልጁ። ይሄ ድንበር ያለፈ ምቀኝነት ካልሆነ በስተቀር የሌላ እምነት ተከታይ የሆነ ልጅ እዛ ኹጥባ ላይ ርዕስ አድርጎ አዶናይ የሚባል ሰግጥ ብሎ ተሸለመ። ይሸለም ሹሃይዳ ያኒ ምን አይነት አቅል ቢኖራችሁ ነው ሚንበር ላይ ቆማ ስለ አዶናይ የምታወራው? ሱብሃንአላህ። አያችሁ አይደለ? የዋሃብያ መጨረሻ ይሄ ነው። ለእምነታችሁ ክብር ስለሌላችሁ ነው የማይመለከታችሁ ነገር አምጥታችሁ እዛ ኹጥባ ላይ ሰውን ሰብስባችሁ የምታወሩት፣ እምነት ፖለቲካ የምታደርጉት። ይሄ ልጅ ሙስሊም ሆኖ ቢሆን ናም የሆነ ሙሐደራ ላይ መናገር መገሰጥ መምከር ትችሉ ነበር፣ እንደው ጥፋት ካጠፋ ማለት ነው። ምን አድርግ ብላችሁ ነው የሌላ እምነት ተከታይን ክርስቲያን ልጅ ሰግጥ ብሎ ተሸለመ? ሰግጥ በኢስላም ምን ማለት ነው? ወላሂ አጂብ ናችሁ እኮ እናንተ ናችሁ። አሁን እንደው ህዝበ ሙስሊም ትመራላችሁ ተብሎ መጅሊስ ላይ ተቀመጣችሁት። የት አላችሁ? ኡስታዚና አትንኪ እያላችሁ ሌላ ሰው ቢሆን ኖሮ እኛ ብንሆን አናደርገውም። ሲጀምር እንደዚህ አይነቱ ስግጥና እኛ በእምነታችን ላይ ቢሆን ኖሮ ስንት ነገር በከፈታችሁ ነበር አፋችሁን። እና አጂብ አልኩኝ። ቀደም ቪዲዮ ሰርቼ ነበር፣ ወዲያው ነው የተጠፋው ቪዲዮ። ስለዚህ አሁን ደግሞ እንቅልፍ አልወስዳለኝ። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝም ተመሳሳይ፣ ሰርቆ የሚያገኝም ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት እያንዳንዱ ቦታ እየገባ እያወደመ ነው የሚሄድ ያለው ማለት ነው። ወዴት ነው እየሄድን ያለ ነው? መልካም ተናጋሪዎች፣ ወደ መልካም የሚጠሩ ሰዎች ፎሎወር የላቸውም። ብዙ ተከታይ ያላቸው ሶሻል ሚዲያ እነማን ናቸው? የሚሳደቡት ዋልጌዎች። በቃ የፈለከውን ቁሻሻ የዝሙት ቃል ሐራም ፈለከውን ነገር አድርግ፣ ተናገር፣ ብቻ ታወቅ፣ ገንዘብ አግኝ። ይሄ ገንዘብ እኮ ገና አላህ Subhanahu Wa Ta'ala ቂያማ ቀን መቀጣጫው ነው የሚያደርገው። ቲክቶከር አዶናይ ጋር በተያያዘ ሰግጥ ፈምስ የሚል ፈሊጥ መምጣቱን ታውቃላችሁ። ብዙ መነጋገሪያ እየሆነ ቆይቷል።
የጀመረው የንግግሩ ጀማሪ አዶናይ ነው። ሁላችሁም ታውቃላችሁ። ሰሞኑን እንደውም በቲክቶክ የተለያዩ ምርጫዎች ላይ አሸናፊ ሆኖ ወጥቷል። ቲክቶክ ላይ ብዙ አይነት የተለያዩ ሀሳቦች አሉ፣ ይታወቃል። ወጣ ያሉ ነገሮች በጣም በስፋት አሉ እና በዚህኛው ላይ ቪዲዮ መስራት ምን አስፈለገኝ፣ ለምንስ ያስፈልጋል የሚለውን እንዲሁ የተወሰነ ነገሮችን ጠቀስ ጠቀስ ስላርግላችሁ እንደ ሞቲቬሽናል መርህ መቆጠሩን በማየቴ ነው። በዋነኝነት ሰግጥ ፈምስ የሚለው ነገር እንዲሁ አንድ ተራ ንግግር ሳይሆን በቃ ልክ እንደ ሞቲቬሽን እንዳነቃቂ ንግግር ሰዎች ሲቀባበሉት ማየት በከፊል ስለሚያስደነግጥ እዛ ላይ ሀሳብ መስጠት ጥሩ ነው ብዬ አስባለሁ። ያውቃሉ የሚባሉ ሰዎች እንኳን ይህንኑ ንግግር ፕሮሞት ሲያደርጉት በማየቴ በጣም ግራ ተጋብቻለሁ። ፕሮሞት የሚደረግ ነገር አይደለም እና ግን ሰዎች አንዳንድ ጊዜ የማትጠብቃቸው ሰዎች ላይ ይህንን አመለካከት በተወሰነ መልኩ ሲያስተጋቡ ስታይ ይሄ ነገር ብዙ ሰው ሊያሳስት ይችላል የሚል ሀሳብ ይመጣብሃል። ከዛ ውጭ ደግሞ ለሰፊ ትርጉም የተጋለጠ በመሆኑ ብዙ ሰዎች በራሳቸው የተለያየ አይነት ትርጉም እየሰጡ ጀስቲፋይ የሚያደርጉት አይነት ነገር በመሆኑ ሲሪየስ ችግሮች እንደሚፈጥር ታይቶኛል። ታውቃላችሁ፣ ትሬንድ የመከተል ድክመት አለብን። የሆነ ነገር እንደ ፋሽን ሲመጣ ያንን ተከትለን አዶፕት ማድረግ መቀበል በጣም ይቀለናል እንደ ማህበረሰብ እና ይህ ደግሞ የልጆቻችን አስተሳሰብ ላይ ጭምር አስተዋጽኦ የሚያደርግ ነው። በጎ ያልሆነ ነገር ይኖረዋል። ስለዚህ እንዲሁ ለተከታዮቼ መልእክት ማስተላለፍ፣ በተለይ ደግሞ እስልምና እንዲህ አይነት ጽንሰ ሀሳቦችን ይቀበላቸዋል የሚለውን ነገር ማየት፣ እንደማይቀበል ማሳየት፣ የንግግሩን አደገኛነት ማሳየት አስፈላጊ ሆኖ ስለታየኝ ነው። ስለዚህ ሞር የማቀርበው ስለ አዶናይ ወይም ስለ ግል ስለሚሰራቸው ስራዎች አይደለም። ሰግጥ ፈምስ በሚል ይዞት የመጣው ሀሳብ ጋር የተያያዘ ነው። ስለዚህ እዛ ሀሳቡ ላይ ነው የማተኩረው የሚሆነው። ስለዚህ አንድ ንግግር ፋሽን ስለሆነ በቃ ብዙ ታዋቂ ሰዎች ስለተናገሩት ብቻ አትቀበለውም። ከጀርባ ያለውን ጽንሰ ሀሳብ ለማየት ትሞክራለህ። ጽንሰ ሀሳቡን ብቻ አይደለም፣ የቃሉን ትርጉም ብቻ አይደለም፣ አንድምታውን ታያለህ። ፓኬጅ ሆኖ ነው የመጣው። እንዲህ አይነት አመለካከቶችን ልጆች ሲቀበሉ፣ ልጆች እንደ ጥሩ ነገር ሲያዩት ሰግጥ ፈምስ እያሉ በሃሽታግም በምንም እንደ ዋና አድርገው ሲያወጡት በአንድም ሆነ በሌላ መንገድ ማህበረሰባዊ ሴቶችን እያፈረስክ ነው፣ እስላማዊ ሴቶችን እያፈረስክ ነው። ስለዚህ በጣም ሲሪየስ የሆነ ችግር እንደሚፈጠር መታወቅ ይገባል ማለት ነው።